ቴንክ ዩ ላይት በዛ። እንዴት ናችሁ? እየሞከርኩ እኮ ነው ለመቀነስ፣ ግን አሁን ቀነስ። በቃ ኮፒ ሊንክ እያደረጋችሁ ጋይስ እንዴት ሰንብታችኋል? ደህና ናችሁ ሆይ? አይኑ ነጭ አድርጎኛል። ላይት ጋይስ ዛሬ አስተካክለዋለሁ። በቃ ሀይ ኤርሚ እንዴት ነህ? ትንሽ ልንጃ ደህና ነሽ? ደህና ነኝ። እንዴት ነሽ ዲቦ? ደህና ነሽ? ደህና ነኝ። ሰላም ነው? ማሻአላ ማለት ስለኔ ላይት ደስ አይልም። ነጭ አረገኝ ግን ቪዲዮ አይቼዋለሁ። እንዴት እንደምታምሪ ማርያምን አይን ያውጣል። ቴንኪው የኔ ማር፣ በጣም አመሰግናለሁ። ምን እያደረጋችሁ ነው? አስገቢ አንድ ሰው ጊዜ እንጫት። ማንን ነው እህታችን ያልኩት? በድንጎሽ አመሰግናለሁ። ፊቴ ላይ እየሰው ነው ሄዶ ጻለት። አቤት ግርግራችሁ ያበደ ነው ብዬሻለሁ። አንቺን አሁን እኮ እህት ያልካት አፌ ቆጠጥ ይበልልሽ። ብዙ ሴቶችን እህት ስል ስለነበር አፌ ላይ መጥቶ ነው ገባሻል እንጂ እኔም ማለቴንም አላሰብም። ታውቂያለሽ ሰምቼዋለሁ። ዲቮዬን እህት አልኳት። ያው እኮ እናቴም እህቴም ሁሉ ነገር እኮ ነች። እዛ እኮ ነው እኔ ሳድግ እንደ ኤርሚ መሆን ነው የምፈልገው ጋይስ። እንደ ኤርሚ መሆን ፈልጋለሁ። ወልዳው ነው እንዲ አይደለም እኮ አሰመጥካልሻል። አንዳንዴ ቅንነታቸው ማለት ነው እህትነትን እንትን ያስብላል፣ ያስነካል። እውነት ነው። ታምራላችሁ። ባይዘው ሳልነግራችሁ ማላልፈው ነገር እና ከአይን ያውጣችሁ። በጣም ነው የምታምሩት። ሪከርዱን በቃ እያየን በዛብኝ፣ ምቀኛ በዛብኝ። ግብዬ ነው ያየሁት። ጃኒ ምንድን ነው አንዱ መጥቶ ቅድም መድኃኒቷ እኮ ይለኛል። አንዷ ትመጣለች ልጅህን መን ትለኛለች። አንዱ ይመጣና ከመንገድ ላይ በትንሿ አንበሳ የሆነች ልጅ ገዝቶ ይመጣና ኤርሚኒንም ጎድቶኛል አስብላል። እሺ ምን ይሻለኛል? በእናትሽ እንዴት ነው ሀንድል ማድረግ? አይተውብህ ነው አችን እንደዚህ እኮ ናቸው እኮ የተያዘ እኮ ሲያዩ እኮ እንዴት እኮ እንደሚያደርጋቸው። አንዱ ይመጣል መልክ ሊሰራ ይሞክራል። ይህኔ ቆንጆ ምና ይላል። ያ ደግሞ ሲሙን ቢላቸው እንትናን የመሰለ ልጅ ማን ነው? ማን ነው ታውቁታላችሁ? ማን ነበረ? ማን ትንሹ እንደዚህ ጡጦ ምናምን አድርጎ የሆነች ሴትዮ ቤት የገባል ጨጭር ሰውዬ ማን ነበር? እንጃ ምን ነበር እሱ? ማን ነበር? እንዴት ነሽ? ድን ከሚያልኩም ሊትል ማንን የመሰለ ሰውዬ። እናንተ የማታውቁት ነገር የለም ብዬ እኮ የጠየኳችሁ። ሊትል ማን በላቸው ነው? ኧረ ምን በላቸው? እዛ ፍራይዴዎች ጋር ያለው ልጅ ነው እንጂ ይህ ልጅ ነው ይመስለው። አሁን ሲሆን ቢላጭስ መቶ ሊቀስራች ይህኔ ቆንጆ ስታምሪ አዲስ አበባ በቃ ስትመጪ ምና ይላታላች። እስከ ዛሬ ነበር ከአንተ ሰው ማንንም እንዳሰሙ ባይዘዌ ማንንም እንዳሰሙ። የእውነቴን ነው የምነግራችሁ። በተለይ ተፋቀሩ የሚላቸው እዛ ማይ ጋድ። አይ ታምራላችሁ፣ የእምነት ታምራላችሁ። ግን የሙዚቃ ምርጫችሁ ኢዲት ሲደረግ ምናምን የሚያስገቡበት ሳውንድ ምናምን ደስ ይላል። የእውነት ገብቶላችኋል።
ነው። ታይ ታይ ዝም አላችሁ። ፍቅር እየሰራችሁ ነው። ቻው ቻው። አስገቢ አንድ ሰው ያምሻል። ላውራቸው ባይዘዊ 1.5 ፎሎወሪ ዛሬ የተከፈተው። እሺ አልነገራችሁ ብዬ ነው። ኮንግራ መናገር ምናምን አስጠለኝና ተዘግቶብኝ ነበር። ለአንድ ሳምንት ሎክድ ሆኖብኝ ነበረ ነው። ቆይ ልንገራቸውና ስለሱ መጥቼ ሰው እንዳታስገቡ ከፈለጋችሁ እመጣለሁ። እና ጋይስ አረ ጋይስ ፊቴ እንዴ ነጭ ሆነ። በጣም ነው የሚያስጠላው። እንዴ እንደዚህ ነው እንትን አለ። ላይት ልፈልግ ለፊቴ አሪፍ ላይት ልፈልግ። አትሊስት ወሬ እስከማወራችሁ ድረስ ሪንግ ላይት በጣም ነው የሚያስጠላው። እስኪ እንደዚህ ምንድነው? ቆይሽ ላይቱ ታይክ አሪፍ ነው ፊቴ። አራቶሽ እኔ ግን አሪፍ እየመሰለኝ አይደለም። ማርያምን ይኸው የሆነ ብዥ ያለ ነገር አለ። ቆይ እስኪ ላጠፋው። አልመጣልኝም ጭራሽ። እንዴ እኔ አላውቀውም እንዴ እኔን ላይት ጭራሽ ነው ያልመጣው። ናስናሴ ነው ሲጠፋ ይሻላል ትንሽ። እና እስኪ ካላስቀምጠው በፊት ይሻላል። እና እላችኋለሁ አካውንቴ ተዘግቶ ነበረ፣ ሎክድ ሆኖ ነበረ። 2.7 አካውንቴ ተዘግቷል እና ይሄም ድጋሚ ተዘግቶ ነበርና ፉአድን የከፈተልኝ። ፕሊስ በቃ በእናታችሁ ፉአድን በጣም አመስግኑልኝ፣ ሜንሽን እያደረጋችሁ እና የፎሎ ቻሌንጅም ሊጀምር ስለሆነ የፎሎ ቻሌንጅ ላይ ማይ ፋሚሊ ተቀላቀሉ፣ ፎሎ አድርጉት እና ፉአድን ሬስን ብዙዎቻችሁ ታውቁታላችሁ። ሁላችሁም አካውንቱ ላይ እየገባችሁ ሜንሽን ቴንኪዩ በሉልኝ። እሺ እሱ ነው የከፈተልኝ እና 2.7 አካውንቱም እንዲከፈት በደንብ በቃ እንትን በሉልኝ። እሺ በረታቱት፣ ፎሎ አድርጉት፣ ሜንሽን አድርጉት። ሰባቱም ተዘጋ ተመልሶ ይዛን ነው የተዘጋው። ወዲያው ስላችሁ ወዲያው በቃ በተከፈተ በሁለተኛ ቀኑ ዲአክቲቬት አድርጌው በዛው ተዘጋ እና በቃ ዝም ብዬ ነበረ፣ አላወራም ብዬ ነበር። ከዛ ይሄኛው ሲደገም እንትን ሆንኩኝ፣ መናገር አለብኝ እና በቃ ልጁን እናበረታሳ። ፉአድ ነው የከፈተልኝ እና ፉአድን ሁላችሁም ፎሎ አድርጉት፣ ሜንሽን እያደረጋችሁ ቴንኪዩ በሉልኝ። እሺ በደንብ አመስግኑልኝ። በቃ በእውነት እሱ ነው የከፈተልኝ። ያኛውንም እንዲከፍትልኝ አበረታቱ። እኮ እንዲሞክረው በቃ በዚህ እንትን ፎሎ አድርጉት። ገስት ቆይ ላስገባው ፉአድ እንድሪስ አምስት 500,000 ፎሎወር ነው የምናስገባው። እሺ ኦፍኮርስ ይከፈታል። ዲአክቲቬት አድርጌው ነው በዛው የተዘገበው። ይዘው አለ እንዴ ፉአድ እዚህ ካሁን በቃ በቪዲዮ በደንብ በቪዲዮ አመስግኑት። ነበረ
ሼር አድርጌለታለሁ። ቆይ ልደውልለት። ጊቭ ሚ ዋን እንትን ስጠኝ፣ ፍላወር ስጠኝ። እሺ ፍላወር የለህም ፏድ? ፍላወር ከሌለህ ቆይ ልክፈትልህ። እንትን ገስት ልክፈትልህ። ገስት ይኸው የፈጠነ ላክልኝ፣ ስለሚበዛ ሰው ላክልኝ ቶሎ። አይ አሁንማ ብዙ ሰው ላክ። ፍላወር ስጠኝ። እሺ የለህም? አዎ ላክ። አየሁት። ፉአድ ማለት ጋይስ ይሄ ነው እና ሁላችሁም ቴንክ በሉት፣ አመስግኑት። ሎክድ ነበር የሆነው ከፍቶልኛል እና 2.7 አካውንቱንም እንዲከፍትልኝ በደንብ ፎሎ አድርጉት፣ አበረታቱት። ቴንክ ዩ ፉአድ። እንዴት ነሽ? እንዴት ነህ ፉአድ? ሁሉ መልካም፣ ሁሉ አማን አለሁልህ። ቴንክ ዩ። እሺ በድጋሚ አረ ምንም ችግር የለውም። እኔም በጣም የማመሰግነው። ችግር የለም። አሁን ምን ልትጀምር ነው? ንገራቸው እና ከዛ እንትን ያደርገዋል። በቅርቡ የፎሎ ቻሌንጅ መጀመሪያ ስለማይቀር እዛ ቪዲዮ ላይ ሁላችሁም የተሳተፋችሁ ቪዲዮ የሰራችሁ 500,000 ፎሎወር ለማስገባት ነው እና ሁላችሁም ቲክታክ አካውንት ያላችሁ ቪዲዮ እየሰራችሁ ሰፖርት እንድታደርጉኝ ነው። ቲክታክ ኦር ሶሻል ሚዲያ መቼ እንደሚዘጋ መቼ እንደሚከፈት አይታወቅም እና በቃ በጣም ሶሻል ሚዲያ ትንሽ እያስቸገረ ነው። እንደዚህ አይነት ነገር ላይ ደግሞ ሰፖርት እንዳደረጋችሁ አካውንታችሁ ሲዘጋ፣ ሎክ ሲደረግ፣ ባንክ ሲደረግ እኔ ሰፖርት እንዳደረጋችሁ የምትፈልጉ ካላችሁ እኔን ማናገር ትችላላችሁ። ፊክስ አደርግላችኋለሁ። ሁላችሁም ብቻ ሰፖርት አድርጉ። ሌላ ምን ልበል ጃኒ? እና በቃ 2.7 አካውንቱንም በቃ ክፈትላት ምናምን እያሉ ነው። እሱንም ደግሞ በቃ በእሱም ደግሞ ካች እንደምንል እንደምታስደምመን አንጠራጠርም። እንጠብቀሃለን። አይ እስኪ አብሽር፣ የቻልነውን እንሞክራለን። እሺ ያው ሞር ደግሞ በቃ እንትን ይላል እሱ ከመጣ በቃ ይሄንንም ጋይስ እሱን የከፈተልኝ 2.7 ደግሞ አይሆን ይከፈታል ብዬ አስባለሁ። ቬሪፋይም ከሆነ የቻልነውን እንሞክራለን። ቬሪፋይ ካረግነውም ከሪፖርትም ከምንም ነገር ጽድት ስለሚል እሱን ነገር ደግሞ ሞር ፎከስ አደርግበታለሁኝ አካውንትሽን ቬሪፋይ ለማድረግ ማለት ነው። እሺ ቴንክ ዩ በጣም አረ ምንም ችግር የለም። ሁሉ እናስደርጋለን እንዳታስብ። አይ ሽጃ በቃ በጣም ነው የማመሰግነው። ሁላችሁንም ይመቻችሁ። ችግር የለውም ፉአድዬ ይመችህ። ሁላችሁም ጋይስ እንደሰማችሁት ነው። ማስከፈል አካውንታቸውን ነገር ከሆነባችሁ ፉአድ ማናገር ትችላላችሁ። አሪፍ ሰው ነው። በጣም ሰፖርት ያደርጋችኋል እና ፎሎ አድርጉት። አሁን አይ ቲንክ ወደ 1700 ፎሎ ገብታል። ዋው! ነገም ደግሞ በደንብ በቪዲዮ ምናምን የኔ ፋሚሊዎች ያመሰግነዋል። እሺ ፎሎ እንዲያደርጉ መግባታችን አይቀርም እና እድሜ ያለው ቤተሰቦች እንዳሉ አንበሳ ገዝተዋሉ። እሺ ምን ያርጉት? አርዶ ያበሉት። ዮናታን ጠላት ይሰበር። ጠላትን ያለኝ አይመስለኝም ግን እሺ ሶሪ። ተቀያሪ ሰው ስማና ተቀያሪ ሰው አለኝ። ተቀያሪ ሰው ደግሞ እንዴት ናችሁ? በአንቺ እንዴት ነሽ? ጃኒ የፈጠነ ነገ የቀጠሮ ቤት ትጮሻለሽ። ነገ የቀጠሮ ቤት ትጮሻለሽ። የፈጠነ እንዴ ተጀምሮ ነው እንደዚህ በቃ የፈጠነ ይኸውልሽ፣ እኔ ከቤታየው ጋር ነበርኩኝ። በጣም ብዙ ነገር አዘጋጅቼ ቤታዮ ሀሳቧን ቀየረችብኝ። ወይኔ እኔ እኮ አሁን አልተዘጋጀሁበትም እንጂ የፈጠነ ጌም ቢሆን ላሳውቅህ በውስጥ ጃኒ እናቲቱም ነገስ የፈጠነ ላሳውቅህ አሁን ግን ላሳውቅህ አሳውቅኝ ነገ አለውኝ በአንድ ቀን
አይ ስላሳወቀው ዝም ብዬ ጃኒ እኔሽ ምን ላድርገው? እኔ አሁን የገዛሁትን ካልሲ የሚደረግ አሳውቅሃለሁ፣ በውስጥ አሳውቅሃለሁ። አሁን እሻል ቃል አልገባም፣ ግን በውስጥ ላሳውቅ። አይ ጃኒ በጣም የኔ እናት አሁን ምን ይመጣል? እኔ ሰፖርት ለማድረግ ይሄን ያህል ፍላጎት አላችሁ? እሺ ለምን ጃኒ ታሪክ ፋሚሊ ከሞዴሬተር ጀምሮ እሺ በይ እሺ በይ ይሉኛል። እስቲ ማርያም በይ እናቴ ትሙት እያሉኝ ነው። እናቴ ትሙት አንድ ሁሉም ፋሚሊ እሺ ብያለሁ፣ ግን በውስጥ አንዳንዴ ይወራል። የቤተሰብ ጨዋታ እንዴ ጃኒ ይኸውልሽ፣ አሁን እንውጣና እናውራ፣ ወተን አውርተን እንግባ ተመልሰን። እኔ አላምንም። እሺ አንድ ሌቭል 35 እሺ ካለኝ እሺ መቤቴ ሌቭል 35 እሺ ካለኝ እላለሁ። ሌቭል 35 ና እሺ እናውራ ና በአንቺ ይህንነት በአንቺ ገድነሽ አንቺ ገድነሽ እናቴ ትሙት ለምሽ ብያችሁት ግን በአንቺ ቪዲዮ ስሪሽ ሳ ላይ እንኳን የስ በይ እሺ በይ ተብዬ ምንም ጊፍት ባይሰጠኝ ራሱ አይቆጨኝም። እሺ እናውራ ጃኒ በውስጥ እናውራ። እሺ አሁን እናውራ እዚህ ና ባንቺ መጠን እናቴ አውርዋለሁ። እኔ ታምር ነው መቤት እኔ ስሚ ጃኒ የተፈጠረው ልንገርሽ። ከቤታየው ጋር የሁለት ቀን ቀጠሮ ነው የያዝነው። ኢትዮጵያ ፈርስት እሺ ይለኛል። አውቀህ ነው ኢትዮጵያ ፈርስት። እስኪ መድኃኒዓለም አይ ነው እሺ የምትለው ምንድን ነው? እሺ ሲሉ አይተህ ነው ኢትዮጵያ ፈርስት። አስጀምራትን አውቃለሁ አንተን ቀጥል። እሺ ናታን ከቤታየው ጋር የሁለት ቀን ቀጠሮ ነው የያዝነው። እሺ በቃ እንደዚህ አውርተን ለምን እሺ ግቢ ተባባለ እንደዚህ። ከዛ በኋላ ዛሬ አላውቅም ቤታየው ትንሽ አሟታን መሰለኝ ሆስፒታል ቀጠሮ አላት ምናምን ነገር የራሷ ምክንያቶች አሏት ምናምን ብቻ ይቅርብኛለች። ለምን ብዬ ተሟገጥኩኝ። ድግስ ደግሼ ሰው ሁሉ ጠርቼ እናቴን ተመልከች ብያታለሁ እንደ ኢቲቪ ፕሮግራም። እሺ ያ ሁሉ ሆኖ ያለች ቤታየው ብዙ ጣርኩኝ እሺ እንድትል። ነገ ማነው ቀኑ? አርብ ቅዳሜ እናድርገው። አንቺም ጠጋብሽ እንድትዘጋጂ ጋይስ እሺ በሉ። የኔ ቤተሰቦች ዝም ብሎ ምትሉት አውሩ እንጂ አታትም። የሷን ቤተሰቦች በአንድ ሽሽ ሲሉ ምንድን ነው አሰማችሁ? የኔ ፋሚሊዎች እኮ ፍቅር ናቸው እኮ ሲፈጥራቸው ፍቅር። አረ የኔም ናቸው የኔም እኮ ነው። የሱ ብቻ አለ ምንድን ነው አወዳወድ የምትሉት? አሁን አወደ እሱ ጋር የሚሰጥ ይመስላችኋል? ሙሉ ጊፍት እንዴ! አታስፈራሪ በእናታችሁ። አወደ ሁላችንም ነው እስቲ የሁላችንም ነው አዋድ ጋር። አሁን ጃኒ ማስጨነቅ አልችልም። አሁን ጃኒ ማስጨነቅ አልችልም። አሁን ጃኒ እኔ ነገ ምናምን ማስጨነቅ አልችልም። ምክንያቱም እሷ ጊዜ የምትፈልገውን የአንድ ቀን ጊዜ የምትፈልገውን መስጠት ነው። ፕለስ የኔ አባት ኤኒታይም እና ጃኒ እንዴት ነው ፋሚሊ ሽንበር ወይስ እምቢ ልበል? ምን ታስባላችሁ? ማርያም እኔ ማስበው መሰለሽ እኔ አላውቅም። እኔ ማስበው ይኸውልሽ እኔ ጃኒ እግዚአብሔር ነው የምልሽ የቀጠሮ ጌሙን በጣም ፈና አድርገን ታይቶ ማይታወቅ ገባሽ? አሁን ድሮ ሁሌ ከተባለ በኋላ ድራማ አለ ምናምን ነገር አይደለም። እሱም ነገር በቃ እንዳይኖር አድርገን በጣም በቃ ምናምን አድርገን ነው። ግን አላውቅም ታሪክ ደግሞ እንዲሆን የምፈልገው እንዲሆን ለምሳሌ ዮናታን ከቤታየው ቀጠሮ ይዞ ቤታየውን ቢያለችው ጃኒ በአንድ ቀን ተስማማች፣ ቀባች ይኬድለት እኔ እናቴ ስትወዳችሁ ታሪክ ይመስለኛል። ሞዴሬተር እስኪ አለ የለም ማንም ኦኬ ብያለኛለሁ። ሞዴሬተር ግን አላለኝም። ስለማወቅ እኮ ነው ሞዴሬተር ተከታይ ሰው ነገር እየጠበቀ ነው። አዎ ግን ጃኒን እንስማታ። የጃኒም እኮ ቤተሰብ አላት። አንዴ እሷም ሀሳብ እኮ አላት። እመቤቴን እነ ሜለን እነ ዜድ ሞዴሬተሮች ራሱ እሺ በያሉኝ ነው ማለት እነሱ የሆነ ነገር ሳያውቁ እሺ በያ አይሉም። እንግዲህ እና ንጫወት ነገ ንጫወት ከምን ተነስታችሁ ነው? እሺ እነሱ እሺ ብለው ባጣ ራሱ እሺ ነገ ራሳ
እሺ ብያለሁ ጋይስ። እሺ በላት። እሺ አሁን እዚህ ጋር እንትን የሚሰራ ሰው የለም? ባነር የሚሰራ ሰው ጃይና እንደዚህ አድርጎ እንዴት ለምንድነው እሺ ብያላችሁኝ? መልሱልኝ። አልፈልግም። ይሄ መልሱልኝ። ለምንድነው እሺ ብያላችሁኝ? ባነር የሚሰራ ሰው የፈጠረ ባነር የሚሰራ ሰው ግን እውነት በጣም ነው የማመሰግነው። ኢቭን ብሸነፍ ራሱ እናቴ ትሙት አይደብረኝም። ለምን በ50 ሺህ አልወጣም? ምን አይዶን ኬር። በቃ እናንተ ግን ደስ ትላላችሁ። የሆነ ነገር ተማምናችሁ እሺ ወይ ምናምን ስትሉ ኮንፊደንሳችሁ ደስ ይላል በጣም። ኮንፊደንስ ነው የምፈልገው ጋይስ። እኔ ያለው ሰራላችሁ ስሩ እስኪ እኔና ጃኒ ስሩ እንደዚህ አድርጋችሁ አሁን አይደለም አሁን ገሚ የተጫወትን ማለት ነው እንትን ያደርጉልሃል ኤዲት አድርገው ፖስት ያደርጉታል። አሁን ሳንወጣ እኮ ለአንቺ ላኩልሻል። አንቺ በኢንስታግራም ላኪልኝ። ለባነር አታስብ፣ እኛ አለን እየተባለ እንዳለ ኤዲተር ናቸው እኔ ጋር ያሉት። ናርዲ ምስል እስቲ ይህ እና እኔ በቲክቶክ ታሪክ ታይቶ የማይታወቅ ነገር ነው የሚሆነው። እመቤቴን ዛሬ ነገር ናርዲ የሰሪው በቲክቶክ ታሪክ ታይቶ የማይታወቅ ነገር ምን ተፈጠረ? ዮናታን ከቤታዮ ቀጠሮ ያዘ፣ የሁለት ቀን ቀጠሮ ያዘ። ቤታዮ በራሷ ምክንያት አንድ ቀንማ እናራዝም አይሻልም? ለከነገ ወዲያ ይሆን እንድዘጋጅ እኔም ነገ በነገ አይሆንም። ገባ እዚህ ጋር እሺ ቢሉኝም ግን እኔ አንዳንድ ገባ የሆነ በውስጥ መዘጋጀት ያለብህ ነገር ይኖራል። እሱን አከብርልሻለሁ፣ ምክንያቱም አከብርልሻለሁ። በቃ እንደሙልሽ ከፈለግሽ እኔ አሁን ነገ ስላልኩኝ ነገ ከፈለግሽ፣ አይ ቅዳሜ ካልሽ ቅዳሜ እንደፈለግሽ። ሰንደይ አዎ ለጃኒ ይመስለኛል አንድ ቀን ቢሰጣት ጥሩ ነው። ግን አይ እኔ ታሪክ እሰራለሁ ካለች አላውቅም። አይ እኔ ታሪክ እሰራለሁ ካለች ነገ ማድረግ ይችላለች። ከዛ በኋላ ግን ጠጋይስ ታያላችሁ የቲክቶክን የጌም ይዘት የምንለውጠው እናቴ ትሙት ነው የምላችሁ። የሶስት ወር ቀጠሮ አይኖርም። ቅዳሜ ከነገ ወዲያ ቅዳሜ ተባለ። ቅዳሜ ደግሞ ቅዳሜ ትችላላችሁ። ግን ማርያምን አሁን ድጋሚ ክንትን ካልኩኝ በጣም ነው በቃ የምደነገው። በቃ አሁን አናውንስመንት ጋይስ እንትን አርጉሽ በቃ ተናገሩ። ከነ ፍራይዴ ጀመር። ፍራይዴስ ቅዳሜ ቀጠሮ ጌም አለኝ። እሺ ከጃኒ ጋር ወሳፕ ከጃኒ ጋር የቀጠሮ ጌም አለኝ ቅዳሜ። ጃኒ ሄደንሽ ጃይ ቤታዩ አሟታል። ዴንሽ ጃይ አሟታ ጃይ ደህና ነኝ። ደህና ናችሁ? አምሩ ብቻ በጣም ነው የሚያምሩ ጸጉሮች። እንደምን ናችሁ? አለን ጃኒ አምሮ ብሻ ሰላም ሁሉ ሰላም ያምራል ጸጉርሽ። ሰማችሁኝ? ቅዳሜ ጌም አለኝ። አንተ ከቤታ ጋር ልካሁን ከጃኒ ጋር ከቤታ ጋር ነበር። ቤታ ግን አሞኛል ገጠመኛለች። ኧረ እባክህ ምን ነካት? በእናትህ ላይቭ ላይ ነበረች እኮ። አይ አውርተናል። ኦኬ ቅዳሜ ያማታል። አይ ነገ ነው ያማት። ኦኬ ነገ ካመማት በቃ ወደ ቅዳሜ አድርገው እና ከጃኒ ጋር ሆነ። እኔ የጃኒ ቤተሰቦች ማለት ነው እንዲህ ሳወራት ጊቢ ያለራት ጌታ ግን አገርም ማርያም የትም የላችሁ ማርያም እናንተ የትም ልትፈጠሩ ማትችሉም፣ ድጋሚ ክሬት ልትደረጉ ማትችሉም፣ በሌላ ሰው ላይ ልትታዩ ማትችሉ ፓን ያለኝ አንተ አሁን በአሁን ግቢ ያላሉኝም የቀጠሮን ጌም ይሄ አሁን እንትን ያልኩትን ነው። የቀጠሮን ጌም ዛሬ እኮ ነው የገባሁት። እኔ ገና ዛሬ እኮ ነው የገባሁት እኮ ላይ አሁን አውርተን እኮ ነው ነገርኳት። አሁን ግቢ አሉኝ። ቤታዮ እንደዚህ ሆነ ምናምን ስላት እንግባት ስላት ቆይ አንዴ አሁን አልነግርም አለች። እሷ በውስጥ በኋላ እናወራለን አለች። እሺ አልኳት። በኮመንት አስጨንቋት። ታዲያ ለምን አገቡታል? አሁን የእሷ ፍላጎት ነው። ነገም ከሆነ ነገ እኔ ስላወራው አይ አንድ ቀን ያስፈልገኛል። ቅዳሜ ደግሞ ካለች ቅዳሜ እንደፈለገችው። በምን ቀን ወሰነች ጃኒ? በምን እናስመርበት? እንደዚህ አረ ፋሚሊ የነገው በጣም እየበዛ ነው። ግን ደግሞ አንዳንድ ፋሚሊዎች ግን ዊጋሽ ነገ እኔ ጋርም ነገ ነው የበዛው። ቅዳሜ በጣም ብዙ ግርግር አለን የሚሉ ነገ ነው አሪፍ ነው የምትለው አንተ? አዎ ይመስለኛል። ግን ቅዳሜ በጣም ብዙ ግርግር አለ፣ በጣም ብዙ ጌም አለ ነው የሚሉት። ነገ ከሆነ ስማ ቤታዩ አሁን እንትን ነው በቃ እንደ ቀልድ ነበር ያየችው ይመስለኛል።
ገብቷል። እንደዚህ የምር ምናምን አልመሰላትም ነበር። በዛው ፈን ነው። የሁለት ቀን እኮ የተዋዋል ነው። ፈን ነው። የሁለት ቀን ነው። የሁለት ቀን ቆኛውና የሁለት ቀን እኮ ነው። የሁለት ቀን እኮ ነው። አሁን ከዛኔ ጋር ደግሞ 4 ሰዓት ነው የሚሆነው ቅዳሜ። ቅዳሜ 4 ሰዓት ነው የሚሆነው። ቅዳሜ ከሆነ በጣም ብዙ ጌም አለ አሉ እዚህ። ነገ ግን ከሆነ የእናንተ ብቻ ነው የሚሆነው አሉ። እና ግን የአንቺ ምርጫ ነው። እኔ ማለት ነገ ሚካኤል ነው አሉ ደግሞ እዚህ ለፕሮሞሽን የሚመቻል አንድ ቀን ለኛ። አሁን የኔ ፋሚሊዎች ጥልቅልቅ ነው የሚያደርጉት ነገር በቪዲዮ ገባ። ስለዚህ ዝም ብለን ቅዳሜ ፕሮሞት እናድርገው አይሻልም ወይ? ቅዳሜ ወይ እሑድ ከሁለት አንተ ይጠቅማል፣ ለእኔ ይጠቅማል። ፕሮሞት በቃ ቅዳሜ 4 ሰዓት ፕሮሞት መደረጉ። ቅዳሜ ብዙ ጌም አለ። በቃ ቢኖርስ የኔና ጃኒን የሚያክላል ወይ ደግሞ ሰዓቱን ከፍ እናድርገው። ስንት ሰዓት? 4 ሰዓት ነበር የነበረው በኢትዮጵያ ሰንዴ። እሺ ዜዶ ሰዓት እናድርገው። ጠዋት ማታ ኧረ እኔ ይመቸኛል። 3 ሰዓት ምን አለኝ? ምን አለ? ምን ታስባላችሁ ጋይስ? 5 ሰዓት እናድርገው። ማታ 5 ሰዓት እንቅልፍ እንዳይወስድ። ስለዚህ 4 ሰዓት ነው። 4 ሰዓት እንቅልፍ እንዳይወስድ ይላል። 4 ሰዓት ይሁን ጋይስ። 4 ሰዓት ምን ችግር ባላች ሰው ሀገር ላይ በእናትህ አስባል ብብትና ብብቷን ይዘዋት። አረ ችግር የለውም እያሉ ነው እንዴ? ችግር ሰው አይደለ እንደ ቪዲዮ የሚሰሩ። ስለዛ ቅዳሜ ዋን ጌም በቃ ጽድት ያለ ዋን ጌም ይሰብስሪ። አረ ዋን ጌም ተው። ይኸውልሽ አሁን ከቤታዮ ጋር ምን ነበር መሰለኝ? ከቤታዮ ጋር ቤስት ኦፍ 3 ሁሉም ነገር ይቻላል። ኢኒግማ ይቻላል፣ ግላብ ይቻላል፣ ክላውድ ይቻላል። በቃ ሁሉም ነገር ይቻላል። አሁን ይሄ ደግሞ እራሳቸው ስለሆኑ እሺ በያሉኝ እንደ ፋሚሊ ትሄዳለህ። እንደ እነሱ ምርጫ እኔ ልንገርሽ ብዬ ነው። እኔ አሁን ከቤታዮ ጋር ቤስት ኦፍ 3 ሁሉም ነገር ኢኒግማ በቃ ሁሉም ይቻላል። ግላብ ኤቭሪት በቃ ሁሉ ነገር ይቻላል። ግላብ ይቻላል፣ ግን ዋኔ እንደን እያሉ ነው አንዳንድ ሰዎች። እነዚህ ሁሉም ዋኔ እንደን ቤስት ኦፍ 3 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 ዋኔ እንደን እሱ እናንቺ አውርተን መውሰድ እንችላለን። ማርያምን ከዛ በኋላ ይኸውልሽ የተሸነፈ ሰው ደግሞ ከቤታዮ ጋር የነበረው የተሸነፈ ሰው 100 አንበሳ ያወርዳል። 100 አንበሳ ያወርድ ነበር። ከቤታዮ ጋር ያለው ነገር እየነገርኩሽ ነው። ስንት አንበሳ? 1 አንበሳ 100 ያወርዳል። የተሸነፈ ሰው ወርዶ ለአሸናፊ ሰው ይሰጣሉ። ዳስኩል ችግር የለውም። አሪፍ በቃ ቤስት ኦፍ 3 ነው። ዋን እንደመሆኑን እኔ እና አንቺ እናውራ። አይጂን እናውራ። እሺ ይችላሉ። እኛ የቀጠሮ ስሌን አንጮታ እንዴ? እና ታዲያ አንጮትም ነው ወይስ እንደዚህ ወይ ለእኔ እንዳታዳሉሽ እንዳንጠላላ ለዮናታን ከሰጣችሁ ለእኔ እኩል ስጡ። ዮናታን ምንም አይመስለው ለአንቺ ነው ጃኒ አይደለ? ምንም አይመስለኝም አይደለ? ሁለታችሁም ፋሚሊ ስለሆናችሁ ችግር የለውም። ለሁለታችሁ እኛ እናዳምቃለን በሽር ምናምን በጣም በቃ ቅዳሜ 4 ሰዓት ላይ እኔና ጃኒ ገብሩ ከባድ ጌም አለን። ከባድ ጌም። የተሸነፈ ሰው 1 አንበሳ ይወርዳል። ዋን እንደመሆኑን እኔና ጃኒ አውርተን እነግራችኋለሁ። ዮኒ ኢትዮጵያ ውስጥ ተደርጎ የማይታወቀው የቀጠሮ ጌም ምን አይነት እንደሆነ ታውቃለህ? ቱቢቱ ተደርጓል። ቱቢቱ ተደርጎ አያውቅም። ቱቢቱ እንደዚህ ተደርጎ አያውቅም። ቱቢቱ እኔና ጃኒ ማለት ነው። ስማ እኔና ጃኒ እናቴ ትሙት ነው። ከቅዳሜ በኋላ የቲክቶክ የጌም ፕላትፎርም እንለውጠዋለን። እመነኝ፣ እመቤቴን ነው የምልህ። እንዴት? በምን ዙሪያ? የ2 ቀን ቀጠሮ። አንደኛ ለምሳሌ የቀጠሮ ጌም ሲባል እንዳየሽ ነው 4 ወር 5 ወር ነው። አሁን የአንቺ ቤተሰብ ያደረጉት ነገር ማለት ነው ጃኒ አንድም ሰው ያደረገው አንድም ጌመር ያደረገው አንድም ጌመር። አሁን ለምሳሌ ነፍሬድ የሚጠይቃቸው መቼም ነው ሽማይሉ መቼ በዚህ ሰው ያው ለአዲስ ሰው ይከብዳል እና ዩሀፍት ፕሮድ በጣም ፕሮድ መሆን አለ። በእርግጠኛ የቀጠሮን ብዙ እኮ አንወድም እኛ። በጣም ልትሆን ይገባል።
በጣም እንትን ላለ ሆነ ቀና የመጨረሻ የቀጠሮ ጌማችን ከማን ጋር እንደሆነ ታውቃለህ? ከዮኒ ማኛ ጋር። አረ ከፊፊ ጋር ነው። ከፊፊ ጋር ከዛ 1 ሚሊዮን ለ90 ሺህ አላለቀ። አሁን ማን ማሸነፍ ይመስላችኋል? እኔ ማሸነፍ ይመስላችኋል ወይ ጃኒ? አይታወቅም። እኔ ጃኒ ካሸነፈች ማለት ነው ከባድ ነው የሚሆነው። እኔ የምላችሁ ጋይስ እንጫወት። እሺ ግላብን ሰብስባለ ነገር ልክ ናችሁ ጋይስ። ግላብ ይሰብሰብ እንጫወት። እሺ ኤርሚ ቢኖር እኮ ጸደይ ነበር እኮ በእናታችሁ። ኤርሚ ጥሩታ ኤርሚ ከሰው ጋር ከዲቮራ ዝም ብላችሁ ለማሸነፍ እንሞክር። እሺ እኛ ምክንያቱም ግላብ እንዲሰጠን ማንን ላስገባላችሁ? አንድ ሰው አስገቡ፣ ችግር የለም። ማን ይነሩኛ? የምትሰሩ ሰዎች ባነረ የምትሰሩ ሰዎች ሰርታችሁን ትበሉኝ። ፖስት አድርጉ። ችግር የለውም ጋይዝ። ሰማችሁ? ለምን በላዩን ይቅርብ ሰው ፋሚሊ አለት ይሉኛል። እጉን አሁን ከቤታዩ ጋር እንደዛ ነበር። ገባችሁ? እንዳል ይዘነው የምንመጣው በቃ እስ ሲል ግን ፋናላት መባሉ ራሱ ትልቅ ነገር እኮ ነው። ባይዘኝ ካሸነፍሽ ነው በጣም ህዝቡ የሚገርመው። ምክንያቱም እኔ ስንቀን ፕሮሞት አደረኩት መሰለሽ ይህን ጌም እኔ ስንቀን ፕሮሞት አደረኩት